ሰላም ሰላም የዩቲዩብ ቤተሰቦቼ እንዴት ከረማችሁ? ዛሬ እንግዲህ በአዲስ ፕሮግራም ወደ እናንተ መጥቻለሁኝ። አሪፍ የሆነ በጣም በእርግጠኛነት ተወዱታላችሁ ብዬ የማስበውን የውሃ ዳቦ ወይም ህብስት አሰራር ነው የምናየው። እንግዲህ ወደ አዘገጃጀቱ ከመሄዳችን በፊት እስቲ ይሄ ህብስት ወይም የውሃ ዳቦ የት አካባቢ በጣም ብዙ ጊዜ ተዘውትሮ እንደሚመገቡትና እንደሚሰሩት በኮሜንት ሴክሽናችሁ ላይ አሳውቁኝ። አሁን እንግዲህ ወደ አሰራሩ እንሄዳለን። ወደ አዘገጃጀቱ ከመግባቴ በፊት እንግዲህ ብዙዎቻችሁ በጣም እያበረታታችሁ ነው። ላይክ፣ ሼር፣ ኮሜንት ታረጋላችሁኝ። ብዙዎች ሰዎች ደግሞ ዝም ብለውም የሚያዩዋሉና እባካችሁን ኮሜንቴን ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አሁን ወደ አዘገጃጀቱ እንገባለን። እንግዲህ የውሃ ዳቦአችንን ወይም ህብስታችንን ለማዘጋጀት በመጀመሪያ ደረጃ ጎርጓዳ ሳህናችንን እናዘጋጃለን። ከዚያ ውስጥ የሚያስፈልገንን ያህል ዱቄት እንጨምራለን። እኔ የተጠቀምኩት ከግማሽ ኪሎ በላይ የሆነ ዱቄት ነው። እዛ ላይ ያዘጋጀነው የጨመርኩት ዱቄት ላይ 5 ግራም ያህል የዳቦ እርሾ እንጨምራለን። ከዚያ በመቀጠልም ትንሽ ጨው እንጨምርበትና የዳቦ ቅመም እንጨምርበታለን። ከዚያም በደንብ አድርገን ዱቄቱንና እነኚህ የጨመርኳቸውን ውህዶች እናገናኛቸዋለን ማለት ነው። ያገናኛችሁት ውህድ ላይ ትንሽ ዘይት ጨምረንበት እሱንም በደንብ አድርገን እንደባልቀውና በመጨረሻም ለብ ያለ ውሃ ጨምረን በደንብ አድርገን እናሸዋለን። እንግዲህ ቅድም ከጠቀስኳቸው ውስጥ የዳቦ ቅመም ባለፈውም ቪዲዮ ላይ አሳይቻችኋለሁ። ለዳቦአችን በጣም አስፈላጊና ጥሩ ጣዕም ሊሰጠው የሚችል ስለሆነ እሱ መጨመር ግድ ይላችኋል። ሌላው ደግሞ ቶሎ እንዲቦካላችሁም ለብ ያለ ውሃ ደግሞ መጨመር ጥሩ ነው። አንደኛ ዳቦውንም ያለሰልስላችኋል፣ ሁለተኛ ደግሞ ዳቦአችሁም ቶሎ ኩፍ እንዲልላችሁና ፍለፊ እንዲሆንም ስለሚረዳ ለብ ያለ ውሃ ተጠቀሙ። በመታወኩበት ጊዜ እንግዲህ ሊጣችሁም ደረቅ መሆን የለበትም፣ በጣምም ለስላሳ መሆን የለበትም። ስለዚህ ውሃም ጠብ እያደረጋችሁ በጣም ለስላሳ ከሆነባችሁ ደግሞ ትንሽ ዱቄት ነስነስ እያደረጋችሁ በደንብ አርጋችሁ እስከመጨረሻው ድረስ መታሸት ግድ ይለዋል። የውሃ ዳቦ በደንብ መንፋትም ስላለበት በሚጋገርበት ጊዜ እሽት ይፈልጋል። ስለዚህ በደንብ እሹት። በደንብ አሽቸው እንግዲህ እንደምታዩት በዚህ መልኩ ተዘጋጅቶልኛል። አሁን በደንብ ክድን አድርጌ በደንብ ኩፍ እስከሚል ድረስ አስቀምጠዋለሁኝ። እስካሁን ድረስ እንግዲህ እየተከታተላችሁኝ ከሆነ ሰብስክራይብ ማድረጋችሁን ፎሎ ማድረጋችሁን አትርሱ። ከተወሰነ ሰዓት በኋላ እንደምታዩት እንግዲህ ሊጡ በደንብ ኩፍ ብሎልኛል። አሁን ለመጋገር ዘጋጃለሁ። ባትራችን እንግዲህ እንዳይዝብን ከታችና ዙሪያውም በደንብ አድርገን ዘይት መቀባት ይኖርብናል። እኔ እንግዲህ ሊጤ ያነስ ያለ ስለሆነች በትንሿ የኬክ መስሪያ ባትራ ነው የተጠቀምኩት። እናንተ እንግዲህ እንደ ሊጣችሁ መጠን በትልልቅ ባትራ መጠቀም ትችላላችሁ፣ በትሪ መጠቀም ትችላላችሁ፣ በተለያየ ነገር በድስት መጠቀም ትችላላችሁ። ስለዚህ እንደ ዱቄታችሁ መጠን እንደ ሊጣችሁ መጠን የምትፈልጉትን ዕቃ መጠቀም ትችላላችሁ ማለት ነው። ሊጣችንን እንግዲህ ወደ ባትራ ከገለበጥን በኋላ በደንብ አድርገን እንጠፈጥፈዋለን ባትራ ውስጥ። ከዚያ በኋላ ትንሽ ዘይት ለውበትም እንዲሆን ትንሽ ዘይት ለቅለቅ እናደርግና በላዩ ላይ ትንሽ ጥቁር አዝሙድ ነስንሰንበት ትንሽ ኩፍ እስኪልልን ድረስ ክድና አርገን እናስቀምጠዋለን። ሊጣችን ኩፍ እስከሚልልን ድረስ የምንጋግርበትን ዕቃ ነው የምናዘጋጀው። እኔ ተጠቀምኩት በከሰል ማንደጃ ላይ ነው። ከሰሌን በደንብ ካያያዝኩኝ በኋላ ሰፋ ያለ ብረት ድስት ውስጥ ውሃ ጨምርና ከውስጡ ጉልቻ ነገር አስቀምጥበትና ውሃው እስከሚፈላልኝ ድረስ ከድኜ ጠብቀዋለሁ። እናንተ ከፈለጋችሁ ደግሞ በእንጨትም መጠቀም ትችላላችሁ። ብዙ ጊዜ ኮንዶሚኒየም የምትኖሩ እንዲሁም ቤታችሁ አነስተኛ ከሆነች ደግሞ አነስ ባለ ማንደጃ ላይም በከሰል ምድጃ ላይም መጠቀም ትችላላችሁ። አሁን እንግዲህ ውሃዬም እየፈላልኝ ነው፣ ሊጤም ኩፍ ብሎልኛል። እዛ ድስት ውስጥ የማስቀምጥበት ነገር ስለሌለኝ የሆነች ወንፊት ነገር ወንፊቷን ድፍት አድርጌ ያስቀምጬ በላዩ ላይ ኩፍ ያለውን ሊጥ አስተካክዬ በደንብ ካስቀመጥኩኝ በኋላ ከድነውና አየር እንዳይወጣ የብረት ድስቱ ክዳን ላይ እኔ ተጠቀምኩት ዘነዘና ነው ያስቀመጥኩት። ካልሆነም ደግሞ ንጹህ ድንጋይ
አንድ ሁለት ድንጋይ ታስቀምጡበትና ከሰላችሁ እንዳይጠፋ በደንብ እየተከታተላችሁ እስከ 30 ደቂቃ ድረስ ሊበስልላችሁ ይችላል። የኔ በ30 ደቂቃ ደርሶልኛል። እሳቱም ትንሽ ጠንከር ያለ ስለነበረ ስለዚህ እናንተም እያያችሁ እስከ 40 ደቂቃ ድረስ ሊደርስላችሁ ይችላል። በነገራችን ላይ ዳቦአችሁን የምትጋግሩበት ባትራ ለምሳሌ 2 ኪሎ ከሆነ የውሃ ዳቦ በምትጋግሩበት ጊዜ 1 ኪሎ ተኩል ነው መጠቀም ያለባችሁ። ስለዚህ ስሌቱን ለሌሎቹም እንደዛው መጠቀም አለባችሁ ማለት ነው። እንደምታዩት እንግዲህ ህብስቱ ወይንም ደግሞ የውሃ ዳቦዬ በጣም ቆንጆ ሆኖ ደርሶልናል። አሁን ለመቁረስ እንግዲህ መቀዝቀዝ ስላለበት እናቀዘቅዘዋለን። ዋው እዩት እንግዲህ እንዴት እንደሚያምር ሲበላ ራሱ በጣም ነው የሚጣፍጠው። የውሃ ዳቦ ደግሞ ከተሰራ አይቀር ልክ እንደዚህ ሶፍት ፍለፊ የሆነ ክፍትፍት ያለ ውስጡ መሆን አለበት። እንግዲህ የውሃ ዳቦአችን በዚህ መልኩ ተዘጋጅቶ ቀምሰናል። በጣም ይጣፍጣል። ስለተከታተላችሁኝ በጣም አመሰግናለሁ። ለሚቀጥለው ደግሞ በሌላ ቪዲዮ እንገናኛለን። እንዲሰራላችሁ የምትፈልጉት ነገር ካለም ደግሞ በኮሜንት ሴክሽናችሁ ላይ አሳውቁኝ። በሰላም ያገናኘን። እስቲ እንግዲህ እናንተ ምናልባት ይሄንን ዳቦ የቀመሳችሁት ከሆነ የት አካባቢ እንደቀመሳችሁት ቴስቱስ በዛ ላይ ደግሞ ከሌላው ዳቦ የሚለይበትን ምክንያት እስቲ አሳውቁ።